የሰው ልጅ በዚች የውጣ ውረድ ዓለም ላይ የህይወት ጉዞ በሚያልፍባቸው የህይወት ጎዳና ውጣ ውረድ ውስጥ ሐሳብና ምኞቱን ህልምና ፍላጎቱን ባለመሰልቸት እየወደቀ እየተነሳ እያገኘ እያጣ እያለቀሰ እየሳቀ እያዘነ እየተጽናና ከመኖር ብርቱ ትግል ጋር ይኖራል። ይህ ሁሉ ሲሆን ህልማቸውን መኖር የቻሉ በጥረት ትግላቸው በውጣ ውረድ ውስጥ ያለፉ ጥቂቶች ብርቱዎች ስኬታማ ሆነው የመገኘታቸው ምስጢር የትላንት ውጣ ውረድ በነገ ተስፋቸው የሚያመጣውን እንቅፋት እሾህ ጋሬጣውን አልፈው የብርቱ ትግል የተስፋ አለመቁረጥ ምስጢርን ያሳዩናል። ብዙዎች ደግሞ በመኖር የህይወት ትግል ውስጥ ሐሳብ ምኞታቸውን ምክንያታዊ ባልሆነም መንገድ ለማሳካት ዛሬም በውጣ ውረድ የህይወት መንገድ ላይ ይታትራሉ፣ ይለፋሉ፣ ይደክማሉ፣ ነገንም ተስፋ ያደርጋሉ። ምን አለፋችሁ ብቻ ራሳቸውን መሆን ከቻሉት ጥቂቶች በስተቀር ብዙዎች ራሳቸውን አጥተው የህይወት መንገድ ሀዲዳቸው አቅጣጫቸውን እንኳን ቢያስታቸው ህልማቸውን መኖር ለመቻል ብርቱ ትግል ያሸነፋቸው የሚመስሉ ግን በውስጣቸው ዛሬም አለሁ እያለ የሚታገላቸውን የልባቸውን መሻት በምንም ሁኔታ ውስጥ ሆነው አብሯቸው እየኖረ ማሳያ ከሚሆኑን አንዱ በአካባቢው ማህበረሰብ አጠራር አይዋ እየተባለ የሚጠራው ለዘመናት የማውቀው እንዲህ ባለች የመኖሪያ ጎጆ ውስጥ ሆኖ ብዕርና ወረቀት አገናኝቶ ሲጭር ሲታትር ዘወትር የማየው አይዋ ብዙ ጊዜ በውስጥ የሚያጭረው ብዙ ጥያቄዎች አሉ። አይዋ ህልሙ ምን ነበር? ህልሙስ ዛሬ አብሮ እየኖረ ነው? ነገ እውን ይሆን? ይህ ሁሉ ብዛት ባለው ማዳበሪያ ውስጥ እየጻፈ የሚያስቀምጣቸው ጽሑፎቹ የበረንዳ ላይ ህይወትን የሚገፋባቸው የብዕር ትሩፋቶቹ ምን ይሆኑ? ለምንስ ወረቀትና ብዕር አይለዩትም? መልሱን ከመገመት ውጪ ከአይዋና አይዋ በቀር ሊመልስ የሚችል ያለ አይመስለኝም። የቀኑ ሐሩር የሌሊቱ ቁር ያላስጣለው ብቸኝነት ያልበገረው የሚቆረቆረው ጠጠር ቀዝቃዛው የበረንዳ ሲሚንቶ የሚሞቅለት የልቦቹ መሻት ምን ነበር? ህልሙ ውጥኑ ብሎ ከራስ ጋር የሚደረገው የራስ ጥያቄ አሁንም ከአይዋ ውጪ የሚመልሰው ማንም የለም። አይዋ በዚህ በደብረ ብርሃን ከተማ ዘመድ ወዳጅ ያለው አይመስለኝም። ስለ ነፍሳቸው አስበው የዳቦ መግዣ ከሚሰጡት ውጪ ዘመድ ወዳጅ ያለው አይመስልም። የህይወት ቅኝት ጡዘቱ፣ የመኖር እርካብ ብርታቱ፣ ረሃብና ጥሙ የሚያስታግሱለት የእሱ የነፍስ ጥሪ የዘመናት ህልሙ ጥበብ ትሆን ብዬ አሰላስላለሁ። ይህን ለመረዳት የግድ ሳይካትሪስት መሆን አይጠበቅብንም። በመገመትም ብቻ ደግሞ አይመለስም። ጊዜ ቀን የሚጠይቅ ቢሆንም አንድ ተስፋ ግን አለ። በአእምሮ ሕክምና ሙያ ውስጥ ያላችሁ የአእምሮ ሕክምና ባለሙያዎች አይዋን ከማንም በላይ ቀርቦ ለመርዳት ቅርብ የሚሆኑ ይመስለኛል። በተጨማሪም በዚች የላስቲክ ጎጆ ውስጥ የሚፈራረቁበት ብርድና ውጭ አመዳይ ብንታደገው ከሞራል ልዕልና ከሰብዕና ሰው ከመሆን አንጻር ተያይዞ እኛ ለአይዋ ምን ማድረግ ይጠበቅብናል? የእያንዳንዳችን የቤት ሥራ ሆኖ አይዋን ልንረዳ ይገባል። አይዋ ያልተፈታ ህልሙ የማይቀረው ሐሳቡ በጥበብ መንገድ ሆኖ የኛው ዳግማዊ ሐዲስ ዓለማየሁ፣ አቤ ጎበኛ፣ ተክለ ጻዲቅ መኩሪያ፣ ከበደ ሚካኤል፣ ዳኛቸው ወርቁ ሆኖስ ቢሆን ሕይወት የጠበበችበት ዕድል የጠመመችበት ከትንሽ አእምሮ መታወክ ቢያገግም ምን ተአምር ሊያሳየን ይችል ይሆን? ጊዜ የሚፈታው ጥያቄ ነው። ዘተጉለት ነኝ። ሰላም ሁኑልኝ። ሰላም ለሀገራችን፣ ሰላም ለሁላችን፣ ፍቅር፣ ሰላም፣ አንድነታችን ይብዛ። አመሰግናችኋለሁ።